በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ አበው በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? በትናንትና ትምህርታችን እስከ ዘ ድረስ ያለውን የፊደላት ትርጓሜ ከሀ እስከ ዘ ድረስ ያለውን ተማምረናል ማለት ነው። የዛሬ ትምህርታችን የሚሆን ደግሞ ከየጀምረን እስከ መጨረሻው የፊደላትን ትርጓሜ እንጨርሳለን ማለት ነው። አብራችሁን ቆዩ፣ ተከታተሉ። የብሂል ገብረት ኃይለ የማለት ኃይልን ሰራት ማለት ነው። ደብሂል ደመረ ስጋነ ምስለ መለኮቱ ደ ማለት ስጋችንን ከመለኮቱ ጋር ጨመረ ማለት ነው። ገብሂል ገብረ ሰማያተ በጥበቡ ገ ማለት ሰማያትን በጥበቡ ሰራ ማለት ነው። ጠብሂል ጣዕሙ ወታይምሩ ከመሄር እግዚአብሔር የእግዚአብሔርን ቸርነት ታውቁ ዘንድ እወቁ፣ አጣፍጡ፣ ቅመሱ ማለት ነው። ጠብሂል ጰራቅሊጦስ መንፈስ ቅዱስ እውነተኛ መንፈስ ቅዱስ ማለት ነው። ጠ ማለት እውነተኛ መንፈስ ቅዱስ ማለት ነው። ጸብሂል ጸጋ ወክብር ተውህበ ለነ ጸ ማለት ጸጋና ክብር ለኛ ተሰጠን ማለት ነው። ፈብሂል አምላክ ፈጠረ ሰማየ ወምድረ ፈ ማለት ሰማይና ምድርን አምላክ ፈጠረ ማለት ነው። ፐብሂል ፓፓኤል ስሙ ለአምላክ ፐ ማለት የአምላክ ስሙ ፓፓኤል ማለት ይባላል ማለት ነው። የዛሬ ትምህርታችን እዚህ ላይ በቅቷል ማለት ነው። የፊደላት ትርጓሜ ከሀ እስከ ፐ ይህን ይመስላል ማለት ነው። የተሳሳትኩት ካለ መቼም ሰው ሆኖ ከፍጹም አይሆንምና የሚሰሳተው ነገር ስለሚኖር የተለያዩ መምህራን ምናምን ስለምታዩት ኮሜንት አስተያየት ልጽፉልኝ ይገባል ማለት ነው። ህፃናት የተሳሳተ ነገር ያውቁ ዘንድ አግባብ አይደለምና የተሳሳተ ነገር እንዳላስተምር ተሳስቼ ከሆነ እዚህ ላይ አስተካክል የሚል ኮሜንት ፈልጋለሁ ማለት ነው። ከዚህ ቀጥል የሚሆነው የሰኞ ውዳሴ ማርያም በትናንትና ትምህርታችን ውዳሴ ሀ ለእግዝእትነ ማርያምና ሰረቀ በስጋም ድንግል የሚል ተማምረናል። የዛሬ ደግሞ ከዚህ ቀጥሎ ያለውን እንማማራለን ማለት ነው። አብራችሁን ቆዩ። በድጋሚ ኢየሱስ ክርስቶስ ቃል ዘተሰባ ወሃደረ ላዕሌነ ወርኢነ ስብሐቲሁ ከመ ስብሐት አሐዱ ዋህድ ላቡሁ ሰምረ ይሳለነ ሰአሊ ለነ ቅድስት ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ወበይንተዝ ጸርሃ እንዘይብል ሕፃን ተወልደ ለነ ወልድ ተውህበ ለነ ሰአሊ ለነ ቅድስት። ይህ እስከዚህ ድረስ ከተማማርን ይበቃናል ማለት ነው። ህፃናት እንዳትሰለቹ በደንብ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። የምትፈልጉት የትምህርት አይነት ካለ ደግሞ ሌላ ተጨማሪ ትምህርት ኮሜንት ጻፉልኝ። በዳግሚያ ቪዲዮ እስከምንገናኝ በዳግሚያ ትምህርት መልካም ቆይታ። ሰላም።